በትላንትናው ዕለት በቲክቶክ ይዘት ፈጣሪዎች እንደዚሁ ወደ አንድ አቅጣጫ ለአንድ ዓላማ ሲተሙ ነበር። ታዲያ ከከተማ ውጪ ወደ ደብረ ብርሃን የስደተኞች መጠለያ ካምፕ ውስጥ ተገኝተን ነበር። ይህንንም አግማስ ኢትዮጵያ አመቻችቶልናል። እዛ የተጠለሉ ስደተኞችን ለመጎብኘት ያለባቸውን ችግር እንደዚሁም ደግሞ የሚያስፈልጋቸውን ነገር ለመለየት ነበር። ከአዲስ አበባ ጠዋት ማልደን ተነሳን። ቀጥታ እንግዲህ ከተነሳን በኋላ ወደ ደብረ ብርሃን ማቅናት ጀምረናል። እንደዚሁ የተለያዩ መግለጫዎች እዛ አካባቢ ሄደን ምንመለከታቸው ምንሰራቸውን ስራዎች እዚሁ በምትመለከቱት መልኩ መግለጫ ተሰጠን። ያንን መግለጫ ተከትለን እዛ አካባቢ በመሄድ እንግዲህ ጉዟችን አድርገን ዘና ፈታ እያለን እንደዚሁ ነገር ግን እዛ ከደረስን በኋላ ያየናቸው ነገሮች እጅግ አስደንጋጭ ናቸው። በብዙ አይነት መልኩ ሊረዱ የሚገቡ ስደተኞች የተጠለሉበት ቦታ ነው። ታዲያ አስከትዬ በመረጃዎቼ እዛ አካባቢ የተመለከትኳቸው ነገሮች ወደ እናንተ የማደርስ ይሆናል። እዚህ ሁላችንም ወርደን እንግዲህ እየጎበኘን ወይም ለመጎብኘት ዝግጅት እያደረገን እንገኛለን። ቀጣይ መረጃዎቼ ላይ እዛ ካምፕ ውስጥ ያለውን እውነት አሳያቸዋለሁ።